በጣም ብዙ ሰው የሚገርማችሁ እግዚአብሔር ከየት እንዳነሳው የረሳ ሰው አለ። አሁን የተቀመጠበትን ወንበር፣ ዛሬ የሚያገለግለውን አገልግሎት፣ ዛሬ የሆነበትን ሁኔታ እያስታወሰ ትላንትና እግዚአብሔር ግን እንዴት አድርጎ እንዳነሳው ከምን አይነት መንገድ ላይ አሁን ላለበት ሁኔታ ላይ እንዳበቃው አብዛኛው ሰው ረስቶታል። ስለዚህ በእንደዚህ አይነት መንገድ ስለምንመላለስ ልብ ብላችኋል። ሌላው ሰው የትላንትና ታሪካችንን ሲያስታውሰን አንፈልግም። እየሰማችሁ ነው? አንፈልግም። በቃ እንዴ ነገሌ እኮ እንትን አልነበሩ እንዴ? ዛሬ መቆማቸውን እኮ አትመልከት፣ ትላንትና እኮ እንዲነበሩ ሲል አብዛኛው ሰው ደስ አይለው። አቤት ሰው በቃ ይኸውልህ ኃጢአትን እኮ አይረሳም ምናምን እንላለን። የሰውን ኃጢአትን አለመርሳቱን እንተው። እኛ እግዚአብሔርን ንስሐ ገብተን በጽድቅ ለመመላለስ ስንመጣ ትላንትና መበደላችንን ተውት፣ መዘንጋት እንዳልበደልን አይደል እንደሚያመጻድቀን። እግዚአብሔር ከየት እንዳነሳን ረስተን አይደለ እንዴ ዛሬ አፈር ላይ ሆነው መነሳት ለሚፈልጉ በተለያየ ችግር ውስጥ ላሉ ብዙ ሰዎች መድረስ እኮ ያቃተን ለምን እንደሆነ ታውቃላችሁ? ስለምንመጻደቅ። ትላንትና ታሪክ እንደሌለን ስለምንመስል። የትኛውም ጻድቅ ግን ይላሉ ሊቃውንተ ቤተክርስቲያን የትናንትና ታሪክ አለው። ወደኋላ ሲመለስ የሚያስታውሰው ደስ የማይሰኝበት ነገር አለ። ግን ያ ደስ የማይሰኝበትን ነገር ጽድቅ ለመስራት ሲል ይበቀሏል።